በጣም ነው የሚያሳዝነው። በጣም ለለውጥ መትጋት ያስፈልገናል። የሚገርባችሁ ነገር በአውሮፓና በአሜሪካ ምድር እውቅ የልብ ስፔሻሊስቶች፣ የልብ ኬዝን፣ የልብ ሰርጀሪ፣ የማህፀን ስፔሻሊስቶች፣ ዶክተሮች ከሀገሪቱ ዜጎች በዝቅተኛ ደሞዝ እየተከፈላቸው በ3 በ4 እጥፍ ዝቅ ባለ ደሞዝ እየተከፈላቸው የሚርመሰመሱ እጅግ ብዙ እውቅ ዶክተሮች ኢትዮጵያ እያላት ኢትዮጵያ ውስጥ ግን በቆላና በየገጠሩ ለወባ መድኃኒት ከነኒ የሚያቃብል ነርስ እየጠፋ እናት ምጥ ተይዛ በአካባቢው አለው ጤና ጣቢያ የሚያደርሳት ሰው እየጠፋ ወይም ደግሞ ሄዶ የሚከታተላት ነርስ እየጠፋ ስንቶች በምጥ እንደሚሞቱ አታውቁም? የገጠር ልጆች ታውቃላችሁ፣ መረጃው አላችሁ ሁላችሁ የገጠር ልጆች ስለሆናችሁ። ታዲያ ይህንን እያየን እንዴት እንተኛለን? ለዛች እናት መድረስ አያስፈልግም? እናታቸው ስተሳድጋቸው በአፏ ጥሬ ያኘከች ያጎረሰቻቸውን እናት ዋጋዋን ለመክፈል በየአረብ ሀገሩ እግራቸው እስከሚሰነጠቅ 24 ሰዓት እየሰሩ እሱ ብቻ ሳይሆን ከፎቅ ላይ እየተወረወሩ እየተገፈተሩ እየሞቱና አካል ጉዳተኛ የሆኑ ምክንያቱም አባታቸው ባንድ በሬ እያረሰ ያሳደጋቸውን አባት ሁሌም ባንድ በሬ ማረስ የለበትም ለአባቴ አንድ በሬ መጨመር አለብኝ ብለው እናታቸው ስትወልድ የሳር ቤት ዝናብ እያፈሰሰ ያች እናት ልጇ በብርድ እንዳይሰቃይባት የለበሰችው ልብስ ልጇ እንዲሞቀው እያወለቀች ከዝናብ ስትከላከል ያሳደገቻቸው ለዛች እናት ጎጆ ለመቀለስ በየአረብ ሀገሩ 24 ሰዓት የሚሰሩ ልጆች ያሏት ሀገር ኢትዮጵያ። እዚህ ሀገር ውስጥ ግን የሻይ ሰዓት፣ የምሳ ሰዓት፣ አሁን አንገባም፣ አሁን የረፍት ሰዓት ነው፣ የዓመት ረፍት፣ የሳምንት ረፍት እየተባለ 8 ሰዓት እንኳን መስራት እያቃተን ከገጠር በባዶ እግሩ የመጣ ምስኪን ገበሬ ያለ አገልግሎት ሲመለስ ማየት በፍጹም አያሳዝናችሁም? ይህንን እያየን እንዴት ነው የምንተኛው? እናንተ ላይ እንዲደገም በፍጹም አልፈልግም። በቃ ስሜታዊ ሆኜ የምነግራችሁ ለዛ ነው። መስራት አለባችሁ፣ መትጋት አለባችሁ። ከምትችሉት በላይ አድርጉ። መተኛት አያስፈልግም። ወደ ዱባይ፣ ወደ አረብ፣ ወደ ውጭ ዓለም ያሉ እህትና ወንድሞቻችሁ ወይም የጎረቤት ልጆች ካሉ ስለነሱ ጠይቋቸው። እንደዛ ተሰቃይተው ሰርተው የመጡት እንኳን በሰላም እንዳይኖሩ እርስ በራሳችን አንዴ በጦርነት አንዴ በኑሮ ውድነት ተያይዘን እየተላለቀን ነው። ያንን እያያችሁ እንዴት ነው የምትተኙት? እንዴት ይተኛልናል? ሲጀመር እውነት እኔ ካለፈ እዚህ ሃይ ስኩል እያለሁ 11ኛ ክፍል 10ኛ ክፍል እንደናንተ ስማር መተኛት አልነበረብኝም። ዛሬ ያንን እንቅልፍ አጥቼዋለሁ። ትናንትና ተኝቼ ያሳለፍኩትን ጊዜ ፕሊዝ እኔን እንዳትደግሙ ከፈለጋችሁ ዛሬ ማንበብ አለብን። ሀገራችን ኢትዮጵያ ተበድራ ስኮላር እያስተማረች ግን መልሳ ከፍላ ማሰራት ያቃታችሁ ብዙ እውቅ ምሁራኖች አሏት፣ በዝቅተኛ ደሞዝ ማለት ነው። በእርግጥ ከኛ ሀገር የተሻለ ክፍያ ይከፈላሉ። ለዛም እኮ ነው ባይዘው እናንተ አሁን የሆነ እቃ ከፈጠራቸው ያንን እቃችሁን ለመሸጥ ከሀገር የሚወዳደራችሁ ካለ ዝቅ ባለ ነው አይደል? ወይ ከፍ ታረጉታላችሁ ወይ ደግሞ ዋጋውን ዝቅ ታረጉታላችሁ። እንደዛ ነው። አሁን እኛ ሀገሪቱ ደሞዝ የምትከፍለው ስለሚያጥራት እነሱ ጋር ደግሞ ብር በጣም በገፍ ስላለ ከኛ ሀገር ከፍ አድርገው ይከፍላሉ፣ ከነሱ ሀገር ግን ዝቅ አድርገው ይከፍላቸዋል። የተሻለ ስለሆነ ብቻ የተሰደዱ እውቅ ምሁራኖች አሉ። ያ ምሁር ሀገሩ ላይ መጥቶ ትናንትና አውሮፓና አሜሪካን እስከሚያውቅ ድረስ ያሳደገውን የአባቱን ሞፈር እንዲቀይር ከፈለጋችሁ የተረጋጋች ሰላማዊ ሀገር መስራት አለብን። ያንን ማድረግ የምንችለው ለዛ የሚገባ እውቀት ሲኖረን ብቻ ነው። በባዶ ጭንቅላት እንዲሁ ምን ሆን ከሆነ አሁን ያለችው ሀገር መጨረሻዋን ተመልከቱት። በዚህ ከቀጠልን እርግጠኛ ነኝ ሙሉ በሙሉ እጃችንን ለአንድ ባዕድ ሀገር ሰጥተን ወይ በግዛት እንዲያስተዳድሩን መሆናችን አይቀርም ማለት ነው። ስለዚህ መበርታት መትጋት ያስፈልጋል ማለት ነው። ያንን ማድረግ የምትችሉት እዚህ ከወንድማችሁ ጋር መስማማት ስትችሉ ነው። አብራችሁ በጋራ ስታጠኑ፣ በጋራ ላይብረሪ ስትገቡ፣ በጋራ ስትወያዩ፣ ከዛ ደግሞ ከዚህ እናንተ ከምትኖሩበት መንደር ጎራ በስተጀርባ የሆነ ህዝብ እንዳለ
ስታስቡ ነው። ሌላ ቋንቋ የሚናገር ኢትዮጵያዊ፣ ሌላ ባህል ያለው ኢትዮጵያዊ፣ ከ80 በላይ ቋንቋ ያላቸው ኢትዮጵያኖች እንዳሉ ስታስቡ፣ አማርኛ የሚናገሩ፣ ኦሮምኛ የሚናገሩ፣ ትግረኛ የሚናገሩ፣ ወላይተኛ የሚናገሩ፣ ጉራጌኛ የሚናገሩ ብዙ አይነት ባህል፣ የወላይታው ባህል፣ የሲዳማው ባህል፣ የትግሬው ባህል፣ የኦሮሞኛው ባህል፣ የአማርኛው ባህል፣ እነዚህ ባህሎች እንዳሉ ሁሉ ከናንተ ውጪ ሌላ ሰው እንዳለ፣ ሌላ ሃይማኖት ያለው፣ ሌላ እምነት ያለው ሰው እንዳለ እያሰባችሁ ከዛ ህዝብ ጋር በጋራ መቆም ስትችሉ ነው ይችን ሀገር መለወጥ የምትችሉት። በጋራ መሆን። ለዛ ነው ቅድም እንዳልኳችሁ ነጮቹ ለጋራ ጥቅማቸው አንድ ጋር ነው በርሊን ላይ አፍሪካን ለመቀራመት የተሰበሰቡት። እኛም ሀገራችንን ለመሻገር ከፈለግን በጋራ መቆም ያስፈልገናል። ከመንደራችሁ ውጭ ያለውን ሰው ማየት አለባችሁ። በመንደር አትመልከቱ። ከዛ ጎራ በስተጀርባ የሆነ ህዝብ አለ። ከዛ ህዝብ ጋር አንድነት ሊኖራችሁ ያስፈልጋል። ያንን ደግሞ ማድረግ የምትችሉት ማንበብ ስትችሉ ነው። ወደኋላ ታሪካችሁን ማየት ስትችሉ። ነገር ግን ወደኋላ ብቻ እየተመለከታችሁ ለዛውም ስህተት የሆነውን እያያችሁ በሰፊው መስታወት ወደፊት መጓዝ ስንችል ወደኋላ በጠባብ መስኮት እያየን ወደኋላ መጎተት ስለሌለብን ማለት ነው። ስለዚህ ታሪካችሁን በደንብ ወቁ፣ አንብቡ፣ በደንብ አንብቡ። በእርግጥ አንዳንድ ጊዜ አልፈርድባችሁም። እዚህ ከተማ ውስጥ አሁን ዞር ዞር እያልኩኝ ለማየት ፈልጌ ነበር፣ መጽሐፍ ፈልጌ ማለት ነው። የሆነ ታሪክ እኔ እዛም አውቀው መጽሐፍ ግን አንብቤዋለሁ የረሳሁትና እስቲ መጽሐፍ ቤት ካለ ብዬ ዞርኩኝ። ማለት ለመናገር አንድም መጽሐፍ ቤት የለም፣ አንድም። ከተማው ላይ ግን ስንት ፑል ቤት አለ? ቁጥሩ በጣም እጅግ ስፍር ቁጥር የሌለው ፑል ቤት አለ። ስንት ቪዲዮ ቤት አለ? እጅግ ስፍር ቁጥር የሌለው ቪዲዮ ቤት አለ። እኔ ብዙ አይቻለሁ። የህንድ ፊልም በትርጉም እና ያለ ትርጉም ምናምን የሆሊውድ ፊልም ምናምን አይቻለሁ። አንድም መጽሐፍ ቤት አለመኖሩ ግን በጣም ያሳዝናል። በእርግጥ እነዛ ሰዎች ለገንዘብ ማለት ለጉሮሯቸው ነው ያንን የከፈቱት። አንባቢ ቢኖር ደግሞ መጽሐፍ ቤት የሚከፍት አይጠፋም ነበር። ስለዚህ የተወሰኑት ቪዲዮ ቤት የከፈቱ ሰዎችና ፑል ቤት የከፈቱ ሰዎች መጽሐፍ ቤት መክፈት አለባቸው። ያንን የሚከፍቱት ግን እናንተ ማንበብ ስትጀምሩ ነው። ካላነበባችሁ እንደዚሁ ነው የምንቀጥለው ማለት ነው። ስለዚህ በደንብ አንብቡ። ባለማወቃችን የሚነግዱ ሰዎች አሉ። ቲፎዞ ተከታያቸው ሊያደርጉን የሚፈልጉ ሰዎች አሉ፣ ባለማወቃችን ማለት ነው። ካላወቅን ደግሞ የሞት ደብዳቤያችንን ይዘን ነው የምንንቀሳቀሰው። በታሪክ አንድ የማውቀውን ታሪክ ልንገራችሁ። ባህራን የሚባል ሰውዬ የሞቱን ደብዳቤ ይዞ የሚሄድ ሰው ይህን ልጅ ግደሉት የሚል ደብዳቤ ይዞ ለገዳዩ ይዞ ሲሄድ ነበር። እንደው እግዚአብሔር መልአኩን ልኮ ግን ልጁ የዋህ ስለነበረ የሞቱን ደብዳቤ ወደ ሕይወት እንደቀየረለት የቤተክርስቲያን ታሪክ ይነገራል። አሁንም አለን የሞት ደብዳቤያችንን ይዘን የምንንቀሳቀስ። ስለዚህ ማወቅ፣ ታሪካችንን ማወቅ። የሚነግዱብን ሰዎች አሉ። እኛን ደም እያፋሰሱ የሚበሉ ሰዎች አሉ። በበለጸጉ ሀገር የህዝቦችን አንድነት የሰለጠኑ ህዝቦች ጋር እየኖሩ በጋራ መቆምን ሀገር እንደሚያሳድግ እያዩ እዛች ሀገር ላይ ሆነው አውሮፓና አሜሪካ ተቀምጠው እኔና እናንተን ግን እንደዚህ በታሪክ እያምታቱ የሚያፈሳፍሱን የሚያገዳድሉ ሰዎች በጣም በዝተዋል። እነሱን ሰዎች ማንሰማበት ጆሮ የምናገኘው ጭንቅላታችን በእውቀት ሲሞላ ብቻ ነው። ማንበብ ስንችል በደንብ የሀገራችሁን ታሪክ ልታውቁ ይገባል። እኔ በጣም ብዙ መጽሐፍቶችን ጠቁማችኋለሁ የምታነቡበትን። ቅድም እንዳልኳችሁ በጣም ብዙ ልጆች አሉ በውጭ ሀገር በጣም ትላልቅ ተጽዕኖ የሚፈጥሩ እውቀት ያላቸው አሜሪካ ናሳ ውስጥ የሚባል መንኮራኩር የሚያመጡ በጣም ብዙ ትላልቅ እውቀት ያላቸው ሰዎች አሉ። እና እንደው እስኪ ለምሳሌ በጣም አንድ ያስገረመኝን ፎቶ ላሳያችሁ። በጣም እምባዬ ሳየው ራሱ እምባዬ ነው የሚመጣው ይህን ፎቶ ሳይ ማለት ነው። ይህን ፎቶ ተመልከቱ። ይህን ፎቶ ተመልከቱት። እዚህ ጋር አራቱም አትሌቶች ኢትዮጵያውያኖች ናቸው። ጉዳፍ ጸጋዬ፣ ለተሰንበት ግዳይ፣ አየሁ ታዬ፣ እቺ ደግሞ ሲፋን ሐሰን ትባላለች። እዚህ ውስጥ አሁን እነዚህ አትሌቶች ሶስቱ አትሌቶች ለኢትዮጵያ ነው የሚሮጡት። ይችኛዋ ሲፋን ሐሰን ደግሞ ኢትዮጵያዊ ናት፣ ግን ለሌላ ሀገር ነው የምትሮጠው። እዚህ ጋር የምትመለከቱት ነገር አሁን ሲፋን ሐሰን አንደኛ ነበር የምትወጣው፣ ወድቃ ነው እነዚህ ሶስቱ ተከታትለው ነው የገቡት። አሁን እነዚህ አራቱም ኢትዮጵያዊ ሆነው ቢሆን አንደኛ የወደቀችው ሲፋን ለሀገሯ እየሮጠች ቢሆን ኖሮ እነዚህ ከኋላ ያሉት አትሌቶች ጥለዋት ላይሄዱ ይችላሉ። ታስታውሳላችሁ ኃይሌና ቀነኒሳ ሲሮጡ ትልቁን እምነት በጥለናል እንግዲህ አፈለጉ ያኔ የዛሬ ምናምን እንዴት ሲጠባበቁ እንደነበረ እርግጠኛ ነኝ አንስተዋት ነበር የሚነሱት። ግን
ይወዷታል፣ የሀገራቸው ልጅ ናት። ግን የምትሮጠው ለሌላ ሀገር ነው። ስለዚህ እሷን ለማንሳት የሚያጎነብሱ ከሆነ የሀገራቸው ክብር ይቀነሳል ማለት ነው እና ትተዋት ሄደዋል። እዚህ ጋር አሁን የምንመለከተው በጋራ ቢሮጡ ኖሮ ምን ያክል ውጤት እንደሚሆን አራቱም ይገቡ ነበር አይደል? አሁን ሲፈን የምትገርም አትሌት ናት። ገና ድሮ እነ ጦርነት በነበሩበት ሰዓት ስትሮጥ የነበረች አትሌት ናት። እሷ ስር ያለ ክብረ ወሰን አለ። ዛሬም እሷ የያዘችው የዓለም ክብረ ወሰን አለ። ያንን ክብረ ወሰን ያስያዘችው ግን ለሌላ ሀገር ነው። ሲፋን ተናግራለች። የሆነ ሰዓት ላይ ተገፍታ ነበር። ያስጠጋት ወደ ሩጫው ዓለም የሚቀላቀላት ገፍተዋት ነበር። በወቅቱ የነበር በደንብ ስትናገር ሰምቻ። ይቺ አትሌት አሁን ሀገሯ ላይ እንድትሮጥ ተመቻችቶላት ቢሆን ስንት ክብረ ወሰን ለኢትዮጵያ በመጣ ነበር። አያችሁ፣ ብዙዎቹ አብዛኞቹ የተሰደዱት ሀገራቸው ላይ የሚያሰራቸው አጥተው ስንት እውቀት እያላቸው ማለት ነው። ስለዚህ አሁን የተማረው የሚሰደድባት የሚወጣባት ሀገር ብቃት ያለው የሚያስጠጋው ሰው ጠፍቶ የሚተሰደድባት ሀገር መሆን የለባትም ማለት ነው። ስለዚህ ያ እንዳይሆን መስራት አለባችሁ። 3 ነገር እንድትሆኑ ፈልጋለሁ። ይሄ ሁሉ እስካሁን የነገርኳችሁ ችግሮች እንዳይፈጠሩ ስንት ነገር መሆን አለባችሁ? 3 ነገር እንድትሆኑ እፈልጋለሁ።